it, lady. I like your flow. Your body's ready. ስለ ድምጻዊ አንዱዓለም ጎሳ አዲስ ነገር ተሰምቷል። ድምጻዊ አንዱዓለም ጎሳ ከብዙ ወራት ከሚዲያው መጥፋት በኋላ ዋኤ ጅሬኛ እኮ የተሰኘ አዲስ ስራውን በቅርቡ ሊለቅ እንደሆነ ነው የተነገረው። ድምጻዊ ቴዲ አፍሮ እሸቱ መለሰ የገጠመውን ከባድ የገንዘብ ቀውስ ተከትሎ አስቸኳይ የአጋርነት ጥሪ ያቀረበ። ወንድ ሆነው አይደለም እኛ ወንድ ሳንሆን ቀርተን አይደለም። አካውንታንት ራሳቸው እየገቡ ነው ማለት ስድስቱ ገብቷል። ፌደራል ፖሊስ ደውሎ ጠርቶ እንወያይ ነው ያለን። መያዣ ወረቀት አልሰጠንም። ኑ ትፈልጋላችሁ ተጠርጣሪ ናችሁ አልተባለም። እንደወጣችሁ በትኩሱ በተፈታችሁ እለት ይሄን መግለጫ ዛሬ የምትሰጡትን መስጠት ያልፈለጋችሁበት ምክንያት ምንድነው? የ5 ሚሊዮን ብር እና የ4 ሚሊዮን ብር መኪና አታለኝ እኔ እዛ ውስጥ ገባለሁ። እኔ ነኝ መርማሪው፣ እኔ ነኝ ኮማንደሩ፣ እኔ ነኝ እንትኑ፣ እኔ ነኝ ምናምን የሚሉ ደፋሮች። እንደ ባለሙያ ብትጠይቀኝ ገና ላላመጣ ድርጅት ያመጣል ብዬ ከተማመንኩበት እሰራለሁ። በፍጹምና በፍጹም ይሄን ምስኪን ህዝብ እኔም አንዱ ነኝ ላጭበረብር መነሳና በፍጹም ይሄን ምስኪን ህዝብ እኔም አንዱ ነኝ ላጭበረብር መነሳ ሰው አይደለም። ህብረተሰቡን ሲያስለቁ ላብ የሰው ላብ ነጭ ላብ ሲያዘርፉ ይኖርማል። ጅቡቲ ላይ መኪና ምናምን ያሉት የለም። ዝም ብሎ ፎቶግራፍ ለጥፈው ነው ያየነው። ትልቅ ሰው ነው እንግዲህ መስለኝ አይ ቲንክ ትልቅ ሰው ነው ቀድሜው በመኑ። ሰላም እንደምን አላችሁ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች፣ ዛሬም እናንተን በሚመጥኑ በተመረጡ ቪዲዮዎች ለእናንተ መጥቼላችኋለሁ። ከናንተ የሚጠበቀው ቪዲዮ እንደተለመደው ላይክ አድርጋችሁ መጀመር እንዳትረሱ። ሐሳብ አስተያየታችሁን ወንድማዊ ምክራችሁን ደግሞ በነጻነት ኮሜንት ላይ አስቀምጡልን። ሳምንቱን በስፋት ሲያነጋግሩ ከነበሩት ጉዳዮች መካከል የኦሮሞኛ አቀንቃኝ ሆነው አንዱዓለም ጎሳ አዲስ ዘፈን ሊያወጣ ነው። እሱን አስመልክቶም እንግዲህ የተለያዩ ድጋፍ ድምጾችና የተለያዩ የተቃውሞ ድምጾችን በዚህ ጉዳይ እየተሰሙ ይገኛሉ። ሌላው ደግሞ ከፊንቴክ ኢትዮጵያ ጋር በተያያዘ ታስሮ የነበሩት አርቲስቶች በድጋሚ ወጥተው ኢንተርቪው እየሰጡ ይገኛሉ። ሌላው ደግሞ ተወዳጁ የህዝብ ሰው የሆነው ፋንቱ ማንድዬ የ75ኛ የልደት ክብረ በዓሉን እያከበረ ይገኛል። ያው ደግሞ እሸቱ መለሰ ዶንኪ ቲዩብ እርዳታ ያስፈልጓል ሲል ድምጹን አሰምቶ ነበር። ከዚሁ ጉዳይ ጋር ተያይዞ ደግሞ ተወዳጁ ሙዚቀኛ ቴዲ አፍሮ እሸቱ መለሰ የገንዘብ ድጋፍ እንዳደረገለትም እየተሰማ ይገኛል። እነዚህንና ሳምንቱን በስፋት ሲያነጋግሩ የነበሩ ቪዲዮዎችን ሰብሰብ አድርጌ አምጥቼላችኋለሁ። ወደ ቪዲዮ። የመጀመሪያ ቪዲዮአችን አንድ ባህታዊ መንገድ ላይ ያስተማሩት ትምህርት ሳምንቱን በስፋት ብዙዎች እንዲነጋገሩበት ምክንያት ሆኖ ነበር። ምን ይመስላል የተናገሩትስ ምንድነው የሚለውን ቪዲዮን ሰምተን እንመለስና ሁላችሁም ያለባችሁን ጉድለት በቪዲዮ ላይ ተመለከቱና ሐሳብ አስተያየታችሁን ደግሞ ኮሜንት ላይ ታስቀምጡልኛላችሁ። ተደብቆ ሲጨፍር የምታዩት ስልኩ ቢፈተሽ ግማሹ መዝሙር ግማሹ ዘፈን ያለበት ከየትኛው ወገን እንደሆነ አይታወቅም። እገሌ ሞተ ሲባል በድር ላለመቀጣት ብቻ መኪና ተልትሎ ሲር ነው የምታዩት። ሰለቸን ስንናገር መከራ ነው። ስለዚህ አሁንም ካህናት ካላችሁ ዲያቆናት ካላችሁ በዚህ መካከል በመቃብር አፈር በሰው ላይ ትዳር ላይ ስራ ላይ ትምህርት ላይ ድግምት የምትሰሩ ልብስ የምትቆርጡ የተሰጣለስ በመቀስ ወስዳችሁ በጥንቆላ የምታሰሩ ተማሪ የምታፈሱ ነጋዴ የምታከሱ ወጣቱ በረከት እንዳይኖረው የምታደርጉ ከድርጊታችሁ ተቆጠቡ። የተንገበገባችሁለትን ዓለም ጥላችሁ ትሄዳላችሁ። የጓደኛህን ሚስት አትጎትት። 2000 ብር የቤት ሰራተኛ ቀጥረህ ሲኒና ጀበና ሰብረሻል ብለህ የሰራተኛ ደሞዝ አትቁረጥ። ንስሐ ሳትገባ 200 ሺህ ብር ከፍለህ የጌታን መቃብር ለማየት በአውሮፕላን ኢየሩሳሌም አትሂድ። ገንዘብህና ጊዜህ ብቻ ነው የሚባክነው፣ ሌላ የምታገኘው ጥቅም የለም። ማኑ ስለዚህ በካህናት ላይ ቅድም እንደነገርኳችሁ በቤተ ክርስቲያን አባቶች ላይ በደንብ አድርገህ ስማኝ። ዲያቆንም ቄስም ካለ ደሃና ሀብታም እየመረጡ ንስሐ ልጅ በሚይዙ አባቶች፣ ጸበል ለመርጨት የቆርቆሮ በርና የሀብታም በር በሚይዙ አባቶች፣ በሃይማኖታቸው ላይ በሚቀልዱ አባቶች፣ ለምእመናን መሰናክል በሆኑ አባቶች፣ ቅጥረ ቤተ ክርስቲያንን በተዳፈሩ አባቶች የማይመለስ ሰይፍ ይመጣል ብለዋል አባቶች። በደንብ አድርገህ ስማኝ። ምን ታደርጋለህ? መግደል ከሆነ ይኸው የሚጠብቀኝ ድንግል ማርያም ስሙ ታጅቤ በጋርዳ አልሄድም። በግልጽ ነው የምንናገረው። እናቴ ማርያም ናት። እናቴ በሉ እስኪ እናቴ ማርያም ናት። እናቴ ማን ናት? የመላእክት ሰብ እመቤት የመላእክት እህት የጌታ እናት ማርያም። ይሄ ክፉ ትውልድ ሰው በስዕሏ ተደፍቶ ጸሎት ማድረግ እየቻለ የማርያምን ስዕል በሴት ጫማ ላይ አውጥቶ መሬት ላይ የሚረግጥ ክፉ ትውልድ፣ መስቀል ጫማ ላይ አትሞ የሚረግጥ ክፉ ትውልድ፣
አባቴ ንስሐ ስጡኝ ስትላቸው አንቺ ኃጢአት የለብሽም እኔ ጾምልሻለሁ እያሉ በሰው የሚያሳብቡ ክፉ ትውልድ የአዲስ አበባ ሰዎች ናቸው። ማየለው እንደማይጾም ሲባል አይ ለንስሐ አባቴ ነግሬያቸዋለሁ። ውሸታም በሰው ትከሻ ገነት አይገባም። መጀመሪያ ራስን አጣ። የምን ውሸት የምን መደባበቅ? ጨርሻለሁ። እግዚአብሔር ይችላል በሉ። ሌላ ደግሞ እዚሁ ሶሻል ሚዲያ ላይ ህዝቡን ለሁለት ተከፍሎ ሲያከራክሩ የነበሩ ሁለት ሐሳቦች ነበሩ። እነሱም ደግሞ ለበረከት ሊስትሮ አንድ ቻሌንጅ ሰጥቶ ነበረ። እሱም ቻሌንጅ ደግሞ 1.5 ሚሊዮን ብር የሚያወጣ ቦንዳ ቤት ቻሌንጁን ካሸነፈ እንደሚሰጠው ቃል ተገብቶለት ነበረ። ቻሌንጁን አሸንፎ ለሽልማት በሄደም ጊዜ እንግዲህ 1.5 ሚሊዮን ብር አያወጣም፣ ይሄ አይገባኝም ሲል ህዝብ ይፍረደኝ ሲል መጥቷል። የሁለቱን ቪዲዮ እንመልከትና የእናንተን ሐሳብ አስተያየት ደግሞ ኮሜንት ላይ ታስቀምጡልኛላችሁ። ሐሳብ ይገባ። እኔ ያልኩ ክርስቶስን ነው ማለት ይሄው እማትሙት አንድ ቀን ቀድመ ቅር ብሎኛል አስገምቼው እንዲህ ተብሏል ብትለኝ ኖሮ እንደዛ እንኳን ስሜታዊ ሆኜ አላወራህም ነበር። የዛ ቀን ሀው ምን እንዳረገ ታውቂያለሽ? በጣም ያስቀየመኝና በበረከት በጣም ያዘንኩት ቀምሮ ይሄ ከጓደኞቹ ጋር አውርተው ምናምን ቀምሮ 5 ሆነው ነው የመጡት ማለት ነው። ከዛ ሁሉም ስልክ ይዘዋል ምናምን ላይቭ አብርተዋል ምናምን እኔ አላውቅም። እኔ የመሰለኝ እናቴ ትሙት ይሄ ደስ ብሎኛል ቤተሰብ ምናምን ብሎ በቃ ተመርክኮ ሲያመሰግን ምናምን ስለነበረ ይሄ ደስታ አለ አይደል? ደስ ብሎት ጓደኞቹን ይዞ የመጣ ሰው ታውቂያለሽ? በቃ እንደዛ ነው ይመስለኝና ቪዲዮውን አም ሲቀርጹ እንደዛ ነው ይመስለኝ። ይሄ ላይቭ ገብቶ ምናምን አልመሰለኝም። ከዛ ቪዲዮ ጀመረን። ሃይ ጋይስ እንዴት ናችሁ? እንግዲህ በረከት ከሊስትሮ አሁን የቦንዳ ባለቤት ሊሆን ነው ምናምን አልኩኝና ከዛ በኋላ አቀፍኩት አቀፈኝ ምናምን። ከዛ ወደ ውስጥ ገባና ወዲያው እናቴ ትሙት ወዲያው አቅፎኝ ውስጥ ገብቶ ማለት ነው ይኸውላችሁ ቤተሰብ ይሄ 1.5 ሚሊዮን አይወጣም ምናምን ብሎ ምን እናቴ ትሙት። ይሄ እኔ ምጄ ነው የማወራው። በቃ ቪዲዮም አለኝ ደግሞ አሳይሻለሁ። ወዲያው ይሄ ያልቆመ ቪዲዮ ነው ያለኝ ማስረጃ። ከዛ ላይቭ ላይ በረከት አልኩትኝ። አዎ እንዴ ነግረኛል፣ ፈቃዴን ጠይቀሃል፣ ላይቭ ላይ ነኝ ብለኛል። አይ ቤተሰቦቼ ናቸው ፎሎ አድርገው ይሄን ያህል ፎሎወር ያስገቡኝ። እንደዚህ ማይሆን ዕቃ ስትሰጡኝም ቤተሰቦቼ ማወቅ አለባቸው። ፈቃዴን መጠየቅ አለብህ። ላይቭ ልገባ ነው ላይቭ ነው ያለሁት ብለህ መጠየቅ አለብህ። ቀድመህ ደግሞ ቅሬታ ካለህ ለኔ መንገር አለብህ። አሁን ላይቭን አጥፎ አልኳቸው። ላይቭን አጥፎ ቢካዝ ሂድና አስክሚ። ይሄ ፐርሚሽን አልጠየቀኝም። ሐሳቤ ገባሽ? ከዛ አናጠፋም አሉ። በቃ አናጠፋም፣ ክርስቶስን ሁሉም አጥፎ አናጠፋም ሁሉም። ይኸውልህ እንዴ ነው ያልኩትኝ። በህግ እጠይቅሃለሁ ካለ ፍቃዴ ይሄንን በማድረግ በህግ እጠይቅሃለሁ። ቅሬታ ካለ ቀድመህ መንገር ትችልም። በቃ እዛ ሰዓት ላይ እኔ በጣም ዲስአፖይንት አደረገኝ። በጣም አዘንኩበት፣ ደበረኝ ነው ልጅ ቶታል። ይሄ አላደል ያልጠበቅሽው ሱቁን ትሰጪኛለሽ ብሎ ደወለኝ። ልጅ ጠይቂው። እኔ ጠዋት መጥቼ ፒክ ላድርግ የባለፈው ቦታ ነው ፒክ ላድርግ ስለው አይ ሂጂ እኔ ራሴ እመጣለሁ አለ። እሱ ኦልሬዲ ቀድሞ የሆነ እንደ አይነት ቀመር ስላሰበ ገባሽ እንትን አለ። ይሄ ራሴ እመጣለሁ ምናምን አለኝ። የመጀመሪያ ቀን እኮ ነይ ብሎኝ ነው ሄጄ የተቀበልኩት ራሱ። ከዛ በቃ ሌላ ሰው ይሄ የመጀመሪያ ቀን ያገኘሁት በረከትና የመጨረሻ ቀን ያገኘሁት በረከት ቶታሊ በጣም የሚለያይ ሌላ ሰው ምናምን አዛም የተፈጠረው ሲቹዌሽን የዛ ቀን ነበረ። እኛ ልንሰጠው ሄድን፣ እንደዛ አይነት ሲቹዌሽን ተፈጠረ። ከዛ ይሄው ለበረከት እኔ ከቦንዳ ስራ ካለኝም እኔ ቦንዳ ስራ ሰርቻለሁ። አሁን ነው የወጣሁት እንጂ በፊት ሰራ ነበር። ሜሪ ቦንዳ ከ4 ዓመት በላይ ቆይታበታለች። ቁልፍ ይሸጣል። ቁልፍ ተሽጦ ነው የሚወጣው እኮ። ቁልፉን ሽጡትና ብር ስጡኛል። ብር መስጠት ውላችን አይደለም። ውላችን ቦንዳ ቤት ልንሰጥ ነው። እንዲህ አይነት ቅሬታ ካለው ደግሞ ሜሮንን በስነ ስርዓት ይሄ ላይቭ ገብተሽ ምናምን ሳይሆን ማቹር የሆነ ሰው የበሰለ ሰው እንዲህ ነበር ያላችሁ። እንዴት ታደርጉኛላችሁ? ምንድነው የተፈጠረው? ለቆ መጠየቅ ይችላል። አልጠየቀንም። ሌላ ደግሞ በረከት ሊስትሮ በራሱ እያለቀሰ እንደዚህ ሲል መልእክቱን አስተላልፎ ነበር። በጣም ደብሮኛል፣ በጣም ከፍቶኛል። ቤተሰቦቼ ተስፋ ሰጥተው ተስፋዬን አጨልመውታል። እንደምታውቁት ሜሪ ቦንዳ የሰጠውን ቻሌንጅ ሁላችሁም ታውቃላችሁ። ሁላችሁም ተባብራችሁኛል። 1.5 ሚሊዮን ብር የሚያወጣ ቦንዳ ቤት እንሸልማለን ብለው ቻሌንጁን ከሞላውላቸው በኋላ አንድ ወንድሜ ይሄ ዕቃ 1.5 አያወጣም በባለሙያ እናሳይ ብሎኝ ትናንትና ባለሙያው ወስጄ አሳይቸው ነበር። ቤተሰቦቼ ባለሙያውን ሲያው ማለት ነው እንኳን 1.5 ይቅርና 300 ሺህ እንደማያወጣ ነገረኝ እና ዛሬም ልጄን ለመረከብ እጄ አናግሬያቸው ነበር። ሰደቡኝ፣ ቤተሰብ ተሳለቁብኝ፣ አወራቸው በፍቅር ሊሰሙኝ ፈቃደኛ አይደሉም። ቤተሰቦቼ እናንተም የተባበራችሁኝ 1.5 የሚያወጣ ቻሌንጅ ያሸንፋል ወንድማችን ይቀየር ብላችሁ ነበር። ነገ ተቀይሬ እኔም ቤተሰቦቼ እናት አባቶቼን አግዛለሁ ብዬ ነበር ቻሌንጁን አክሴፕት ያደረኩት። ነገር ግን እነሱ ድራማ እየሰሩ ነው። ቤተሰብ ፍትህ ይገባኛል፣ ፍትህ ሊሰጠኝ ይገባል። የኢትዮጵያ ሕዝብ አይታችሁ ዝም አትበሉ፣ ፍርዴን ስጡኝ። በቃ እናንተ ፍረዱኝ። ድሀ ስለሆንኩ ነው እንደ እኔ የሚቀለድብኝ። በጣም ደብሮኛል። ከዚሁ ጉዳይ ጋር በተያያዘ ህግ አማካሪ ጠበቆችም የሰጡት ሀሳብ አስተያየት አለ። እሱንም ቪዲዮ ከህግ አንጻር ምን ይመስላል ጉዳዩ የሚለውን
ተከታተልን እንመለስ። ማን እንዳሸነፈ ታውቋል። የሜሪ ቦንዳ ያለው አካውንት ላይ 100,000 ፎሎወር ከጨመረ የ1.5 ሚሊዮን ብሩን ቦንዳ ቤት ይሰጠዋል። በዛ ላይ ደግሞ ከነ ከስተመሩ ታውቃላችሁ ማን ያሸነፈ ይመስላችኋል? እስቲ ገምቱ። ለማንኛውም በጣም ብዙ ቪው በማግኘት ይህንን ቻሌንጅ እንዲሰጠው ያሸነፈው በረከት ሊስትሮ ሲጠርጋ ሳምሮ ነው። ቲክቶክ ስሙ እንደዛ ነው የሚለው። በ7 ቀን ውስጥ ከተሰሩ ቪዲዮዎች የሱ 1.8 ሚሊዮን በመታየት አንደኛ መሆን አስችሎታል። ስለዚህ ቻሌንጁን ለሱ ነው የምንሰጠው። አላወቀም። አሁን እንነግረዋለን ማለት ነው። እንደወለደ ሪአክሽኑን አብረን ያለን። በረከት ሊስትሮ እና የሜሪ ቦንዳን ጉዳይ በድጋሚ አስተያየት እንድሰጥበት በርካቶች እያሳሰባችሁኝ ነው። ለዚህ ደግሞ ምክንያቱ ባለፈው በሰራሁት ቪዲዮ ላይ ሜሪ ቦንዳ ጥሪ ያደረገችው ለሁሉም ሰው ነው እንጂ ለበረከት ሊስትሮ አይደለም የሚል በርካታ አስተያየት አለ። ነገር ግን አንድ የቪዲዮ ማስረጃ አግኝቻለሁ። መጀመሪያ የሆነው ምንድን ነው? ለሁሉም ሰው ቻሌንጅ ነው ጥሪ ያቀረበች። ያ ጥሪ ምንድን ነው? ቻሌንጁ እንዲሰጠው የሰራው ቪዲዮ በርካታ ቪው ያገኘለት ሰው ነው ለቻሌንጁ የሚጠራው የሚል ነው። ከዛ በረከት የተሻለ ቪው አገኘ ወደ 1.8 ሚሊዮን። ስለዚህ ቃል በቃል ቪዲዮ ላይ እንደምትለው ከዛ ይሄ ቻሌንጅ ለሱ በግሉ ተሰጠው ማለት ነው። መጀመሪያ ከብዙሃኑ ተመረጠ፣ ከዛ ቻሌንጁ ተሰጠው። ቻሌንጁ ሲሰጠው ደግሞ ግዴታው የነበረው 100,000 እንዲሞላ ማድረግ ነበር አካውንቱ። ስለዚህ ስፔሲፊካሊ ይሄ ጉዳይ ከህዝብ ጥሪ ወጥቶ ወደ በረከትና የሜሪ ቦንዳ ግንኙነት ጠቧል ማለት ነው። በሰራው ቪዲዮ ለህዝብ ጥሪ በተደረገው መንገድ እናድርገው፣ በሁለቱ መካከል ያለው ውልም እናድርገው፣ በውጤት ደረጃ ለውጥ ላያመጣ ይችላል። መብትና ግዴታ አለ የለም የሚለውን በተመለከተ ባለፈው የተሰራው ነገር ምንድን ነው? ለህዝብ ጥሪ ሲደረግ ጥሪ የተደረገለት ሰው ስለ ጉዳዩ ቢያቅም ባያቅም በፍትሐብሔር ሕግ 1689 መሰረት ጥሪ ሲደረግ አድርግ የተባለውን ነገር የጠፋ ዕቃ ፈልጎ ማግኘት ከሆነ አንድ ተግባር መፈጸም ከሆነ ያንን ነገር አድርጎ እስከተገኘ ጊዜ ድረስ በቃ አክሴፕት እንዳደረገ ይቆጠራል። ኤክስ ነው፣ ዋይ ነው፣ ለከበደ ነው፣ ለዓለሙ ነው የሚባል ነገር አይሰራም። በቃ ዋናው ስራውን ሰርቶ ለተገኘው ሰው ማድረግ ነው። በውል በሌላ አይነት ደግሞ ከ1689 ውጭ ካየነው ምንድን ነው ውላቸው? በረከትና ሜሪ ምንድን ነው ያገናኛቸው? ምንድን ነው የተባባሉት? እሷ ምን አለች እሱ ምን አለ ከሚል ከሁለት ሰዎች የውል ግንኙነት አንጻር ነው ጉዳዩ የሚታየው። በዚህ ጉዳይ ከ1689 ወጥቷል። ጉዳዩ ወደ ግለሰቦች ውል መጥተዋል። ሀሳቡ ልሰጠው የሚገባው 1.5 ሚሊዮን ብር ትክክል ነው ትክክል አይደለም የሚለው ጉዳይ ውስጥ አልገባም። ለምንድን ነው የማልገባው? እኔ ዳኛ አይደለሁም። በዚህ አጋጣሚ ስለ ህጉ እንድታቁ እንጂ በረከትንና ሜሪን ለመዳኘት አይደለም ቪዲዮ የሚሰራው። እንደዛ ከሆነ የፍርድ ቤት ሚና መውሰድ ነው፣ ወይም በፍርድ ቤቶች ወደፊት በሚያደርጉ ክርክር ላይም ተጽዕኖ ማለት። ስለ ህጉ ግን አተያይን የኔን ግንዛቤ ነው እያጋራኋችሁ ያላችሁ። ስለ ህጉ ሳወራ እናንተ የፈለጋችሁትን ጀጅመንት መውሰድ ትችላላችሁ። ስለዚህ ሜሪ በአደባባይ 1.5 ሚሊዮን የሚገመት ከነ ከስተመሮቹ ሰጣለሁ ነው እያለች ያለችው ሱቁ። ይሄ 1 ሚሊዮን ነጥብ 5 ይሞላል አይሞላም? እዚህ ቪዲዮ ላይ እንደሚያደርጉት ሰዎች ያው አይደለም እንደሚለው አይደለም። ይህንን የሚሰሩ ባለሙያዎች ሊኖሩ ይገባል። እውቀቱ ያላቸው፣ ልምዱ ያላቸው። አንደኛ ቃሏን መሰረታ ምንድን ነው ያለችው? ቃል በቃል ካለችው አኳያ የሰጠችው ምንድን ነው? የሰጠችው ነገር 1.5 ሚሊዮን ብር ይሞላል ወይ? የኢቫሉዌሽን ህጎች፣ መርሆች አሉ። ገማቾች አሉ እኮ ሙያ ያላቸው። እነሱ ናቸው የሚገምቱት፣ እነሱ ናቸው አስተያየት የሚሰጡበት። ከግምት የሚገባው ነገር ምንድን ነው? ጨርቁ ብቻ ነው ከግምት የሚገባው? ጨርቁስ ብቻውን ሲለካ አንድ ጨርቅ አንዱ የሆነ ቦታ 5,000 ነው የሚሸጠው፣ አንዱ 3,000 ነው የሚሸጠው። ስለዚህ የትኛው ነው እንደ መነሻ የሚወሰደው? ይህም ባለሙያዎች ናቸው የሚወስኑት። ከስተመሮችም አሉበት አብሮ እየተባለ ነው። ከግምት ይገባል ይሄ አይገባም። ሌሎች ከግምት የሚገቡ ነገሮች አሉ። ሎኬሽን ምንድን ነው የሚለውን ባለሙያዎቹ ወደፊት በሚያከራክራቸው ነገር መሰረት ተደርጎ እልባት የሚሰጠው ጉዳይ እንጂ እኛ እዚህ ቁጭ ብለን ቪዲዮ እያየን እየሰማን አስተያየት የምንሰጥበት ጉዳይ አይደለም። የእኔ ግን መልእክት ቻሌንጅ ለተለያዩ ሰዎች የምትሰጡ ሰዎች አንደኛ የምትሰጡትን ነገር ማወቅ አለባችሁ። በኋላ ኃላፊነት ይዞባችሁ ይመጣል። ለከበደ ነው ባትሉም በአጠቃላይ ለህዝብ ጥሪ ካረጋችሁ ደግሞ የሆነ ገጠር ከተማ የሆነ ጥግ ውስጥ እናንተ ያላችሁትን ያረገ ሰው ካለ ለዛ ሰው ግዴታ አለባችሁ።
እንጂ እኔ ለእናንተና ነው ለእናንተና ወይ ለከሌ ስፔሲፊክ መደረግ አለበት የሚል ስለ 1689 ግንዛቤ እንዲኖረን ምሳሌ በማንሳት ነው የተብራራው እንጂ የሜሪና የበረከትን ጉዳይ የመዳኘት ጉዳይ አይደለም። ሌላው ደግሞ እንግዲህ ብዙዎችን ፈገግ ያስባለው የሴቶች ጉዳይ ነው። ብዙ አርቲፊሻል ነገሮች በተለያዩ ቦታዎች ላይ ተመልክታችሁ ሊሆን ይችላል። በዚህ ሳምንት ግን ይሄንን ፎቶ በተመለከተና የተለያዩ የአርቲስት ፎቶዎችን በመለጠፍ አርቲፊሻል መቀመጫዎችን እንደሚጠቀሙ ብዙ ሰዎች እየተናገሩ ይገኛሉ። ከዚህ ጋር ተያይዞ ደግሞ ኢቢኤሷ ድምቀት የሆነችው ሉላ ገዙንም ፎቶን በመለጠፍ ተናገሩ ይገኛሉ። ቪዲዮን አይተነው እንመለስ። ኤቦኬ አልኩኝ ዝም አልኩ። ኦሆ ዝም አልኩኝ። መከራዬን አየሁ ዝም አልኩ። ሸገራ ኤቦኬ ግቡ እኮ እያልኩ ነው። እሺ ይሁን ችግር የለም። አሁን ደግሞ ለምን አለ ይቅርታ ትንሽ ግሊች አድርጌ ነው። ሌላ ደግሞ እሸቱ መለሰ በዚህ ሰዓት ሁኔታ ላይ ይገኛል የሚለውን ቪዲዮ አይተን እንመለስ። ፈንዳ ነው መነግረን ጉዳዩ የእሸቱ አይደለም። እናንተ መቼም ነው የማትረዱት ይሄንን ሴራ። ሰው እንዴት በዚህ ልክ ቤተክርስቲያኗን ይጠላል? ሰው እንዴት አጀንዳ ቀርጾ የሆነ ነገር ሴታፕ አዘጋጅቶ እንዴት የሆነ ሴራ ይሰራል በመብርሃን ስም? እናንተ የገረማችሁ ግማሹ እሸቱን ሌባ ብሎ ሲሳደብ፣ ግማሹ ኦርቶዶክሳውያን ደግሞ አባቶቻችን ክብረ ቢስ ናችሁ እንዴት ልጃችሁን ታወግዛላችሁ ብሎ በሌላ አጀንዳ ሲጠመድ ነው። ጉዳዩ ግን ከዚህ ከፍ ያለ ነው። ትላንትና ሰኔ 22 አንድ በበቁ አባት ትልቅ ሴራ ለመክሸፍ ችሏል። ከምሽቱ 2 ሰዓት አካባቢ ይህንን መረጃ ዛሬ ለእናንተ እንዳደርስ መልእክት ተነግሮኝ ነው የመጣሁት። ስለዚህ ኦርቶዶክሳውያን ይወላችሁ ያንተ ኮፒ ሊንክ ማድረግ ያንተ ሼር ማድረግ ለኔ የሚጨምረውም የሚቀንሰውም ነገር የለም። ነገር ግን ይህንን ሴራ እንደከዚህ ቀደሙ እንድናከሽፈው እንድትረዱኝ፣ እንድታግዙኝ፣ እንድናደቃቸው እፈልጋለሁ። ምን መሰላችሁ የተፈለገው? ጉዳዩ የእሸቱ አይደለም። ከእሸቱ ጭንቅላታችሁን አውጡትኝ። የተፈለገው እንዲህ ነው። ትላንትና ላይ ስሙን በዚህ ሚዲያ ላይ የማልነግራችሁ አንድ ገዳም እሸቱ የሰራው ስራ ትክክል ነው። እሸቱ ምን አደረገ? እንዴት የበቃ አባት፣ እንዴት የመነኮሰ መነኩሴ፣ ዓለምን የተወ መነኩሴ እንዴት ልጁን ያወግዛል ብለው ዋልድባ የሚገኙ አባቶችን ለማውገዝ ቪዲዮ ቀርጸው ወደ ህዝቡ ለማሰራጨት ዝግጅት ላይ ነበሩ አንድ ገዳም። ነገር ግን በዛው ገዳም የሚገኙ አባት ግን የበቁ ስለነበሩ በጾም በጸሎት የተጉ ስለነበሩ ይህንን ሴራ አክሽፈውታል። ቁጭ አድርገው አባቶችን በመገጸስ ይሄ የመነኩሴ ተግባር እንዳልሆነ በመናገር ብቻ አይደለም እዛም ለሚገኙ አባቶች መልእክት እንደላኩ ነግረውናል። የተፈለገው ምን መሰላችሁ? በአንድም በሌላም መንገድ አዲስ አበባ በሚገኙ ወንበዴ መነኮሳት በመነኩሴ ስም የሚሸቅሉ የከተማን ቆሻሻ በቀሚሳቸው እየጠረጉ ከአንድ መነኩሴ የማይገባ ተግባር በመፈጸም አይናችን በማየት ጆሮአችን በመስማት ለክህነት ያለን ክብር እንዲቀንስ ተደርጎብናል። ለመነኩሴ ያለን ፍራቻ ከልባችን ሰሌዳ ተፍቆ እንዲወጣ አድርገውናል። በሴራ ትክክለኞቹን ሳይሆን ሐሰተኞቹን በማምጣት አሁን የተፈለገው ገዳም ለገዳም መነኩሴ ለመነኩሴ ቋርፍ እየበላ እየጾመ እያደረ እርስ በእርስ እንዲናጭ እየተደረገ አሁን ደግሞ እኛ ለአባቶቻችን ያለን ፍቅርም ክብርም እንዲቀንስ እየተሰራብን ነው። ኦርቶዶክሳውያን እንዲቀንስ እየተሰራብህ ነው። አንተ ባለማተብ ታስታውሳላችሁ፣ የዘንድሮ የቅዱስ ሲኖዶስ ምልአተ ጉባኤ ላይ የገዳማት ማህበር ያወጣውን ጠንከር ያለ ደብዳቤ ታስታውሱታላችሁ። ብዙዎቻችሁ አልደረሳችሁ እንደሆነ አላውቅም። ነገር ግን እኛ ኦርቶዶክሳውያን ለገዳማት ያለን ፍቅር፣ ለአባቶቻችን ዓለምን ትተውቻችን ያለን ፍቅር ይታወቃል። እንዴት ጆሮአችንም ልባችንም ለነሱ እንደሚቀና ይታወቃል። አሁን ግን በሴራ ይሄንን ነገር እያወጡብን ያሉት ጉዳዩ
እሸቱ አይደለም። ፈንዳ ነው መነግርህ። ጉዳዩ የእሸቱ አይደለም። በሴራ እኛ ለአባቱ ነገ ተነሱ ቢሉን ነገ እንዲያደርጉ ቢሉን የምንሰማው ማንን እንደሆነ ይታወቃል። መልእክታቸውን ነገ እንዳናዳምጥ እየተደረገ ነው። አለቀ። ወደ ሁለተኛው ነገር ልምጣ። አባቶቻችን ሆይ፣ ገዳማውያኑ ሆይ፣ መነኮሳቶቻችን ሆይ ዓለምን ንቃችሁ ጮማ ሳይሆን ቆሎ በመቆርጠም በገዳም የምትገኙ አባቶቻችን ሆይ መቁጠሪያችሁን የምትጥሉበት ብዙ ጉዳይ አላችሁ እኮ አባቶቻችን። እንዴት እንደምንወዳችሁ፣ እንዴት እንደምናከብራችሁ፣ እንዴት ለእናንተ ያለን ፍቅር ይታወቃል። ነገር ግን ይህን ሴራ አክሽፉት አባቶቻችን ሆይ። በስዕል አድኗ ፊት ቁጭ ብላችሁ የምትነግሯት ብዙ ሮሮ አለብን። ሀገር እንደ በሶ እየተበጠበጠች ቤተ ክርስቲያናችን እንደ ችቦ እየነደደች ባለበት በዚህ ጊዜ የእናንተ ተግባር አይደለም። እናንተማ ስለ ጥጋባችን የምትራቡ፣ ስለ ሰላማችን የምትጸልዩ፣ ስለ በደል፣ ስለ ኃጢአታችን፣ ስለ መተላለፋችን ከእግዚአብሔር ምሕረት የምትጠይቁልን አባቶቻችን ናችሁ እናንተ። ይህ ተግባር የእናንተ አይደለም፣ በፍጹም የእናንተ አይደለም አባቶቻችን። ስለዚህ አንድ በኃጢአት በነውር የታወረ በብዙ አጀንዳ የታጨቀ ጉዳዩ ያዋጣል አያዋጣም እንጂ ሚዛኑ ትክክል ነው አይደለም የሚል ስብዕና የሌለው ሰው፣ የሌለው ተቋም፣ የሌለው ድርጅት፣ የሌለው ማህበር እናንተ ሊመራችሁ አይችልም። አባቶቻችን አይችልም። እሸቱ ልጃችሁ ነው። ቢያጠፋ ብትገጽጹት እግራችሁ ስር ቁጭ ብሎ እግራችሁ ስር ወድቆ ይቅርታ የሚጠይቃችሁ ልጃችሁ ነው። ጊዜውን፣ ገንዘቡን፣ ጉልበቱን በመስጠት ቤተ ክርስቲያንን በማገልገል ውስጥ ያለ ልጃችሁ ነው። ደግሞ ምን ስለዛም ይቅርታ ጠየቀ እኮ አባቶቻችን አይደለም። ስለዚህ ጉዳዩ አይደለም። ኦርቶዶክሳውያን በል ይህንን ቪዲዮ እጅህ እስኪደክም ድረስ ጣትህ እስኪደክም ድረስ ኮፒ ሊንክ፣ ሼር፣ ሪፖስት በማድረግ ኮሜንት ላይ በመግባት እሺ ወንድማችን ወዳጃችን እንወዳለን፣ አባቶቻችን ሆይ እናከብራችኋለን ኮሜንት አድርጉ። ሁላችሁም ኦርቶዶክሳውያን ይሄንን አድርጉ። በማርያም ይሄንን ሴራ እናከሽፈው። በድንግል ነው መጠይቃችሁ፣ በድንግል በል። ሌላ ደግሞ እጅግ በጣም አስገራሚ የሆነና ብዙዎችን ልብ የነካ ሳምንቱን በስፋት ሲያነጋግር የነበረውን ይሄኛው ቪዲዮ ተከታተሉ። ይህንን ድንቅ ታሪክ ልንገራችሁ። የዛሬ 2 ዓመት በፊት ባለቤቴ የደረሰች ነፍሰ ጡር ስለነበረች የኔ ቤተሰብ ቤት እረፍት በማድረግ ላይ ናት። ጥር 14 ዕለተ ሰንበት ከምሽቱ 1 ሰዓት አካባቢ ማንቸስተር ዩናይትድ ከአርሰናል የሚያደርጉትን ጨዋታ ለመከታተል እኔ ደግሞ ከጓደኞቼ ጋር ተሰባስበናል። ጨዋታው ሊጀመር አካባቢ የምወዳቸው የሰፈራችን አንድ አባት ወዳለሁበት መጡና በቀስታ ካስጠሩኝ በኋላ ልጄ ሂድና ባለቤትህን እያታሉኝ። ልቤ ከድንጋጤ የተነሳ በፍጥነት ይመታ ጀመር። ጊዜ ሳላባክን ወደ ባለቤቴ እየሮጥኩ ሄድኩ። ስደርስ እናቴና ጓደኞቿ ነጠላቸውን ለብሰው ቤቱን ሞልተውት ወዲያ ወዲህ እያሉ ነው። ያው እናቶች ለክፉም ለደጉም ነጠላ ማድረግ አይደል ሚቀናቸው። ለካ ነፍሰ ጡሯ ባለቤቴ የእንሽርት ውሃ ፈሷት ኖሮ ወደ ሆስፒታል ሊወስዷት እየተዘጋጁ ነበር። ከዛም አንድ ላይ ተሰባስበን ሄድን። በሆስፒታሉም ምርመራ ከተደረገላት በኋላ ያላሰብነው ነገር ተነገረን። የፈሰሳት የእንሽርት ውሃ ሳይሆን እንዲሁ ሌላ ነገር ነው። ሆኖም ግን ለማንኛውም እዚሁ ትደር ተባል። እንዳሉትም አደርን። በነጋታው በቀን 15 ዕለተ ሰኞ ከቀኑ 5 ሰዓት ላይ ቁርጠት ይይዛታል። ያን ጊዜ መዋከብ ተጀመረ። ነርሶቹ ይመጡና ከመረመሯት በኋላ ገና ነው አልከፈተም ይሉና ደግሞ ይመለሳሉ። እንዲህ እያሉ ደግሞም ማስማጫ እየሰጧት ከምሽቱ 3 ሰዓት ሆነ። ባለቤቴ ህመሟን መቋቋም እያቃታት ነው። ቁርጠቱ ጨምሯል። ከአፏ የሚወጣው ማርያም ማርያም የሚል ድምጽ ብቻ ነበር። እኔም ፍርሃት እየተሰማኝ መጣ። የነበሩትን ዶክተሮች በሰው አናገርናቸውና መተው ቼክ ካደረጓት በኋላ ሰርጀሪ መሰራት እንዳለባት ይወስኑና በአፋጣኝ ስፔሻል ኦፕሬሽን ሩም አስገቧት። በዚህ ጊዜ ግን እኔ ጭንቀት ሊደፋኝ ደረሰ። ለምን
እንደሌሎቹ ተመሳሳይ ኦፕሬሽን ሩም አላስገባትም? ለምን ስፔሻል ውስጥ አስገባት እያልኩ በውስጤ ጥያቄዎችን አመላለስ ጀመር። ደግሞ ግድግዳውን ተደግፌ እያለቀስኩ ጸሎት አደረስኩኝ። ለካ ወንድ ልጅ እኩል ነው የሚያምጠው። በስተመጨረሻም ኦፕሬሽኑ አልቆ ባለቤቴን በስትሬቸር እየገፉ አመጧት። ደነገጥኩ። አጠገቧ ልጅ የለም። እግሬ ውሃ ሆነ። ራሱን ችሎ አልቆም አለ። ልጄስ ብዬ መጠየቅ አልፈለኩም። እንኳንም ባለቤቴን አተረፈልኝ ስል ፈጣሪን አመሰገንኩ። በዚህ መሃል እሷን መከናነቢያ ጋቢ እንዳመጣ ላኩኝና ሲሄድ ድንቡሼ ቀይ እናቱን መሳይ ወንድ ልጅ ሰጡኝ። ጥር 15 2015 ምሽት 4 ሰዓት ላይ ፈጣሪ በወንድ ልጅ ባረከኝ። ቤተሰቦች ለዛሬ ይላችሁ የመጣሁት የተመረጡ ቪዲዮዎች እነዚህን ይመስሉ ነበረ። እንደወደዳችኋቸው አልጠራጠርም። ቪዲዮ ላይክ ሳታደርጉ ጀምራችሁም ላይክ ማድረግ እንዳይረሳ። ቀጣይ በተመረጡና አዳዲስ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ።